ሰበር ዜና ታህሳስ 18 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በዛሬው ዕለት በአፋባሃ በጎጃም በታቀደና በተቀናጀ ኦፕሬሽን በባህር ዳር ከተማ ዙሪያና በኤርፖርቱ አቅራቢያ በሚገኙ ስልታዊ ቦታዎች ላይ ፋኖ ከፍተኛ ድል ማግኘቱ ተሰማ። በአርበኛ ዘመነ ካሴ ትዕዛዝ በተጀመረ ጥቃት ያገዛዙ የባህር ዳር ዙሪያ ምሽግ በፋኖ ሲደመሰስ ከኤርፖርቱ አቅራቢያ ያለ የአገዛዙ ካምፕ ጥቃት ተፈጽሞበታል። አንድ ኦራል ከነተጫኑ ሰራዊቱም በፋኖ የአርፒጂ ጥቃት ዶጋመድ ሆኗል። ዝርዝር ዘገባ ከጎጃም ይዘናል። ወዲህ ደግሞ ወሎ ቀውጢ ሆኗል። ከ10 በላይ በሚሆኑ ግንባሮች የምር ወዳጁ አናብስቶች ከባድ ጦርነት አድርገዋል። የፋኖ ኃይሎች አገዛዙን ጦር ድባቅ ከመምታት ባሻገር ወሳኝ ከተማንም ተቆጣጥረዋል። የአገዛዙ መድፍ ከነተኳሾቹ በንጉስም በቅዱስም ልጆች ድባቅ ተመቷል። በወሎ ተነግረው የማያልቁ ድሎች ተመዝግበዋል። በዝርዝር ይቀርባሉ። ወዲህ ደግሞ አገዛዙ የትግራይና የአማራ ወገኖች በረሃብ ይለቁ የሚል አዋጅ አውጥቷል። ለተራቡ ወገኖች በቲክቶከሮች የተሰበሰበው ገንዘብም ለአገዛዙ ገቢ ተደርጓል። የብልጽግና ኡስታዞችም በደብረ ብርሃን ወገኖቻችን ላይ የሰሩ ሸፍጥ ተገልጧል። በዝርዝር የምታደምጡት ሌላኛው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። አገዛዙ የአማራና የትግራይ ተፈናቃይ ህዝቦች እንዳይረዱ ሲያደርግ በ4 ኪሎ ኡስታዞች በኩልም የአማራ ተፈናቃዮች እንዳይረዱ ብለዋል። ህዝባዊ ቁጣና ንቅናቄ እንዲሁም ከዓለም አቀፍ ተራድኦ ድርጅቶች የሚመጣበትን ተጠያቂነት ለማዳፈን ሁለቱንም ቀውሶች ከህዝብ አይን ለማራቅም እየሰራ ነው። በሰዎች ረሃብ፣ ሞት እንዲሁም በመግደል ህልውናውን ለማቆየት የሚሞክረው ስርዓት ከህዝቡ የሚሰበሰብ ልገሳዎችንም እንዲቆሙ ማዟል። ለትግራይ ተፈናቃዮች የሚደረገው ንቅናቄ በሽፈራው ተክለማርያም በኩል በግልጽ ተናግሯል። የኢትዮጵያ አደጋ ስጋት አመራር ኮሚሽን ዶክተር ሽፈራው ተክለማርያም በማህበራዊ ሚዲያ ገንዘብ ለምነው የትግራይና የአማራ ረሃብተኞችን የሚረዱ ግለሰቦችን ዘብጥያ ይጠብቃቸዋል ሲሉም አስጠንቅቀዋል። እንደሰማነው ከሆነም የሚለመኑበት የባንክ አካውንታቸው ትላንት ተዘግቷልም ተብሏል። ለተራቡ ትግሬዎችና አማራዎች ከኪሱ አውጥቶ የሚረዳ ግለሰብ ወይንም ቡድን ዋጋውን ያገኛል ሲል ብልጽግና አስጠንቅቋል። ከነዚህ መካከልም በቲክቶክ ገንዘብ ሲያሰባስቡ የነበሩት አዶናይ የተባለው ቲክቶከርም ከህዝቡ የሰበሰበውን ገንዘብ ለብልጽግና በምትመለከቱት መልኩ አስረክበዋል። ሰላም ጋይስ እንደምን አላችሁ? እንግዲህ የምትመለከቱት የኢትዮጵያ ንግድ ባንክ ትልቁ ቼክ ነው ማለት ነው። ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን 16 ሚሊዮን 600 ሺህ ብር ልናስረክብ ነው። አሁኑን ሄደን ማለት ነው። እንግዲህ እዚህ ጋር የምንፈርመው አከምነው ነው። ለምን 16 ሚሊዮን 600 ሺህ ብር እነሱ የሚያደርጉትን ያውቃሉ። በስነ ስርዓት አድርገው ዴሊቨር ያደርጉታል። እኛ እንግዲህ ክህሎቱ የለንም። ይሄን ያክል ብር ወደ ምግብ ቀይረን ዴሊቨር ለማስደረግ እውቀቱ ስለሌለ፣ እነሱ ግን የተካኑበት በዚህ የሚያውቁት ነገር ስለሆነ እነሱ በሴፍቲ እንደሚያደርሱልን ቃል ገብተውልናል ማለት ነው። መጨመሩ ነገር አለ። ይህ ስርዓት ረሃብን፣ መሰረታዊ አገልግሎት መከልከልን የጦር መሳሪያ አድርጎ የሚጠቀም ዓለም አቀፋዊ ወንጀለኛ ስርዓት ነው። እንዲሁም በተዘዋዋሪ የሚያዛቸውን የ4 ኪሎ ኡስታዞችን በማዘዝ የአማራ ተፈናቃዮች እንዳይረዱ መግለጫም ሰጥቷል። ብልጽግና በአሁኑ ሰዓት ለኢትዮጵያ ስጋት የሆኑትን ቡድኖችንና ግለሰቦችን አጋር በማድረግ ጋጦጥ የሆነ ፖለቲካም እየሰራ የሚገኝ አምባገነን ገዢ ሲሆን በዋናነት ኢትዮጵያን ጠልና
ሽብርተኛና አማራ ጠል አክራሪ ጽንፈኛ ወሃቢዎችን ይጠቀማል። ወሃቢያ እንደ ሀገር ኢትዮጵያን፣ እንደ ብሔር አማራን፣ እንደ ሃይማኖት ደግሞ ኦርቶዶክስንና ነባሩን እስልምናን አምርሮ የሚጠላ አልፎም ሁሉንም አጥፍቶ የራሱን እስላሚክ ኢምፓየር ለመፍጠር እየተቋቋመ ያለ አሸባሪ ስብስብ ነው። ይህ ስብስብ በጎን ለህዝብ አሳቢ በመምሰል የተለያዩ ድርጅቶችን በመመስረት የራሱን ሚሽን የሚፈጽምና በኢኮኖሚ እየበለጸገ ያለ እንዲሁም ከህዝብ የተሰበሰቡ እርዳታዎችን ለስውር ዓላማው የሚያውል የሀገረ ሳንካ ነው። ደጋፊዎቹን ለማብዛት በጥቅማ ጥቅም በሐሰት ትርክትና ማንኛውንም መንገድ ሲጠቀም ውሸትና ተጠቃው ባይነት ደግሞ ዋና ባህሪው ነው። እናም ይህ ስብስብ ካሉት ድርጅቶች ውስጥ በአንዱ አግማስ ኢትዮጵያ የሚባለው በኩል ከሰሞኑ በደብረ ብርሃን ያሉ የአማራ ተፈናቃዮች ልርዳ ብሎ ቢቀርብም እኔ የፈቀድኩት ሰው ብቻ ነው በእኔ በኩል መርዳት ያለበት ብሎ በአቶ ወርቁ አይተነው በኩል የተሰጠውን 15 ሚሊዮን ብር አልፈልግም ብሎ ፖለቲከኛ መሆኑም ተጋልጦ እንደነበረም ሚዲያችን በሰፊው ዘገባም ሰርታበት ነበር። ዋና ምክንያቱም ከፖለቲካና ከሃይማኖት ጋር ንክኪ ካለው ሰው ጋር አልሰራም ያለ ቢሆንም እሱ ራሱ ጽንፈኛ ሃይማኖት አራማጅ ነው። ረሃብ ሃይማኖቱ፣ ብሔሩና ፖለቲካው አቋሙ የማይታወቅ ድንገተኛ ደራሽ ችግር ነው። ነገር ግን አቡበከር አህመድና ማህበራቸው አግማስ ኢትዮጵያ ለተራቡ ዜጎች እየተሰባሰበ በሚገኘው የሰብአዊ ድጋፍ ዙሪያ የሰጡት አስተያየት በዝምታ የማይታለፍ አስነዋሪም አሳዛኝም ተግባር ነው። አግማስ የሚባለው የእርዳታ ድርጅት ለተፈናቃዮች የተሰጠ እርዳታን አልቀበልም ማለቱ አስገራሚም አስነዋሪም ተግባር ነው። ይህንን ውሳኔ የወሰነው በአቡበከር አህመድ የበላይ ጠባቂነት በአብዱል ሰላም ሽፉ የሚመራው አግማስ እርዳታውን የገፋውት ከፖለቲካ ጋር አልነካካም በሚል ውሸት ነው። አቡበከር አህመድ በህቡና በግልጽ ከሚንቀሳቀሰው ጽንፈኛ ጋር እንደሚሰራና ያገዛዙ ጥገኛ በዝባዥ መሆኑ ታውቆ ያደረ ሀቅ ነው። አግማስ ኢትዮጵያ ስራ አስኪያጅ አብዱል ሰላም ሽፉ ግልጽ የፖለቲካ አቋም ያለው ግለሰብም ነው። አብዱል ሰላም አማራ ለሁለት ይከፈል የሚለውን የብልጽግናን ስትራቴጂ በሙሉ ተቀብሎም ወሎን ክልል ለማድረግ እንደሚሰራ የፎቶና የጽሁፍ ትንታኔውም ያሳያል። ይህ ግለሰብ የፖለቲካ አቋም ያለው ብቻ ሳይሆን የአገዛዙን አማራን የመበተን ስትራቴጂ የሚመራም ግለሰብ ነው። ይህ ፖለቲከኛ በግልጽ የተቀመጠ የፖለቲካ ዓላማ ባለው ስራ የሚሳተፍ ሆኖ ሳለ የእርዳታ ድርጅት መሪ ለመሆን ግን አላገደውም። ሆኖም ከእሱ አቋም የተለየ ከሚያራምዱ ግለሰብ ግን ለተረጂዎች የሚሆን ገንዘብ አልቀበልም ለማለት ፖለቲካዊነትን ምክንያት በማድረግ በሚመራው ድርጅት ስም መግለጫ አውጥተዋል። ለመሆኑ እስካሁን እገዛ ያደረጉ ሰዎች የፖለቲካ አቋም ጠይቋል ወይስ ያስብላል? ስለዚህ አማራን የመከፋፈል ፖለቲካዊ ዓላማን የሚደግፉ ከዚህ ውጭ ያለን ሐሳብ ደግሞ የሚቃወሙ በመሆን እርዳታውን ከልክለዋል። ከዚህ ባሻገር ግን እርዳታ አልቀበልም ከማለት አልፎ የእርዳታ መርሃ ግብሩንስ ለምን አቋረጠ ካልን መልሱ የእርዳታ መርሃ ግብሩ ተሳታፊዎችን መበዝበዝ ብሎም የችግሩ ጥልቀትን በአብዛኛው ማህበረሰብ ዘንድ መታወቅ የአገዛዙን ውድቀት ያጋለጠም በመሆኑ ነው። ከዚህ ጋር ተያይዞ በደብረ ብርሃን ላሉ ተፈናቃዮች የሚደረገው የእርዳታ ማሰባሰብ ተግባር በትግራይ ህጻጽ የተከሰተውን ረሃብ ለመከላከል ከተጀመረው ንቅናቄ ጋር መግጠሙ ነው። አገዛዙ በሁለቱ የተፈናቃይ ካምፖች ውስጥ ያለው ሰብአዊ ቀውስ የሚፈጥረውን ህዝባዊ ቁጣና ንቅናቄ እንዲሁም ከዓለም አቀፍ ተራድኦ ድርጅቶች የሚመጣበትን ተጠያቂነት ለማዳፈን ሁለቱንም ቀውሶች ከህዝብ አይን ለማራቅ እየሰራ ነው። የአግማስ ድርጅት መግለጫም አገዛዙ ለሰብአዊ ቀውስ የሚሰጠው ጸረ ህዝብ ምላሽ አካል ነው። በዚህ ወቅት በኢትዮጵያ ውስጥ ፖለቲካዊ መነሻ የሌለው ቀውስ የለም። ረሃብም ሆነ መፈናቀል የፖለቲካዊ ቀውስ ውጤቶች ናቸው። የኢትዮጵያን ህዝብ ህልውና ፈተና ውስጥ የከተተው ፖለቲካዊ ቀውስ ዋነኛ መሪ ደግሞ ብልጽግናና አብይ አህመድ ናቸው። ይህ በብዙዎች ዘንድ እውነታ ነው። ለዚህ አሳዛኝ እውነት የምንሰጠው ምላሽ ሰብአዊነት፣ ህዝባዊነትና ቁርጠኝነት ያለበት ሊሆን ይገባል። በዚህ ወቅት በአማራና በትግራይ ያሉ ተፈናቃዮችን ለመርዳት መረባረብ በመጀመሪያ ሰብአዊ ግዴታ ነው። ከዚህ በተጨማሪ ፖለቲካ ወለድ ሰብአዊ ቀውሶች ላይ በጋራ መረባረብ ባልተቋረጠ ጦርነት የተሰበሩ ህዝባዊ ድልድዮችን የምንገጣጥምበት በመሆኑ ይህንንም ታሳቢ ባደረገ መልኩ ንቅናቄዎች ሊቀጥሉ ይገባል። ህዝቡ ብልጽግናን ሊያዳምጥም አይገባም። ከምናደርገው ህዝባዊ ትግል በተጨማሪም ሰፊውን ማህበረሰብ የሚያሳትፍ የትግል መልክም በመሆኑ ከጭካኔና ጸረ ህዝብነት ይልቅ ርህራሄና ህዝባዊነት ያለበት ማህበራዊ ተሳትፎ የጸረ አገዛዝ ትግሉ አካል እንደሆነም መረዳት ያስፈልጋል።
በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋሉ። የአንሻ ክፍለ ጦር አብሪ ፋኖች የብልጽግናን ሰራዊት እንቅስቃሴ በመከታተል በፈጸሙት የደፈጣ ጥቃት እርስ በራሱ ጭምር የብልጽግናን ኃይል እንዲታኮስ በማድረግ ከባድ ሰብአዊና ቁሳዊ ኪሳራም አደረሱበት። ከፍላቂት ተንቀሳቅሶ ጥቃት ፈጽሞ ሊመለስ አስቦም በነበረው የብልጽግና ሰራዊት ላይ ባላሰበበት ሁኔታ የአንሻ ክፍለ ጦር ቃኞች በመከሰት የአገዛዙን ሰራዊት ሙትና ቁስለኛም አድርገውታል። በዚህም ጥቃት አንድ ጓድ የብልጽግና ሰራዊት የብርሃኑ ጁላ ወታደሮች ሙትና ቁስለኛም ከባድ ቁስለኛም ሆነዋል። የአገዛዙ ሰራዊት ወደ ምሽጉ ከተመለሰም በኋላ በተሰነዘረባቸው ቅጽበታዊ ጥቃት የተነሳና መረጃ አላደረሳችሁንም በሚል ምክንያት አለመተማመን በመፈጠሩ ያረጋ ከበደ ሚሊሾችና አድማ በትን ወታደሮች ከብርሃኑ ጁላ ወታደር ሰራዊት ጋር እርስ በራስ እስከ መታኮስ ደርሰው ሰብአዊና ከባድ ጉዳት በብልጽግና ወታደሮች ላይ መድረሱም ነው የተረጋገጠው። እዚሁ ወሎ ላይ ስንቆይ ካላኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማ ዙሪያ ከ40 በላይ የአገዛዙን ሰራዊት ሙትና ቁስለኛ በማድረግ 12 ክላሽ በመማረክ ታላቅ ድል ተጎናጽፏል። ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር በትላንትና ሁለት ረፋድ ጀምሮ እስከ ምሽቱ ድረስ ራያ ቆቦ ሮቢት ከተማ ዙሪያ በተደረገ ተጋድሎ ከ40 በላይ የአገዛዙን ሰራዊት ሙትና ቁስለኛ በማድረግና 12 ክላሽ በመማረክ ታላቅ ድል ተጎናጽፈዋል። በተጨማሪም በተጋድሎ ካላኮርማ ክፍለ ጦር አገዛዙ የውሸት ፕሮፓጋንዳ ለማስተጋባት ህዝቡን በአዳራሽ ሊሰበስብ ያደረገውን ጥረት በውጊያም ያስቀሩት ሲሆን ውጊያውም ከጠዋቱ እስከ ምሽቱ ቀጥሎ ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር 12 ክላሽ 1500 የብሬንና 500 የክላሽ ተተኳሽ እንዲሁም 10 የወገብ ትጥቅን ጨምሮ ሌሎች ወታደራዊ ቁሳቁሶችን 3 የብልጽግና ሰራዊትንም በመማረክ ታላቅ ጀብዶ ሰርተው ውጊያውን ጨርሰዋል። በዚህ የተበሳጨው የአገዛዙ ኃይል ከትላንት ጀምሮ እስከ ዛሬ ድረስ የተለያዩ ከባድ መሳሪያዎችን እያስወነጨፈ ንጹሃንን መንገድ ላይ እየደበደበ በሰው ህይወትና በእንስሳት ላይም ጉዳት እያደረሰ እንዲሁም ቤትና ንብረት እያወደመ እንደሚገኝ ነው የአይን ማኞች የገለጹ። እዚሁ ወሎ ላይ እንቆያለን። ልጅ ኢያሱ ኮር 24ኛ ክፍለ ጦር የአገዛዙን ብልጽግና ሰራዊት ዙፋን ጠባቂ መድፍና 4 ተኳሾቹን ጨምሮ በሞርታር በማውደም ታላቅ ድል ተጎናጸፈ። በርካታ የአገዛዙ ብልጽግና ሰራዊት ከውጫሌ ከጎልቦና ጭሳ በመነሳት ከትላንት ወዲያ ታህሳስ 16 2018 ዓ.ም ጀምሮ እስከ ትላንት ታህሳስ 17 ሙሉ ቀንም ጨምሮ ወደ አምባሰል ዙሪያ አበት ማጥቃት ያደረገ ሲሆን ልጅ ኢያሱ ኮር 24ኛ ክፍለ ጦር በአግባቡ በመመከትና በርካታ ኃይሉን ሙትና ቁስለኛ በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በብልጽግና ሰራዊት ላይ በማድረስ ታላቅ ድልን ተጎናጽፈዋል። ልጅ ኢያሱ ኮር 24ኛ ክፍለ ጦር በተጋድሎ መካናይዝዳቸውን በመጠቀም ሞርታር በማስወንጨፍ ውጫሌ ልዩ ስሙም ደንካ የተባለ ቦታ ላይ የነበረን የብልጽግናን መድፍ ኢላማውን ጠብቀው በማውደምና 4 ተኳሾቹን ጭምር በመደምሰስ ታላቅ ድል ተጎናጽፈዋል። በዚህም ከባድ ሰብአዊና ቁሳዊ ኪሳራ የደረሰበት የአገዛዙ ሰራዊት በተከታታይ 2 ቀናት በተደረገው ተጋድሎ የጀትና ድሮን ቅኝት እያደረገ የተዋጋ ሲሆን ንስሮቹም 24ኛ ክፍለ ጦርም ምንም ነገር ሳይበግራቸው የብልጽግናን ኃይል አይቀጡ ቅጣት ቀጥተውት ወደ መጣበት በመመለስ እንዲሁም ቀጠናቸውን ጭምር በማስከበር ታላቅ ድል አስመዝግበዋል። ከባድ ሰብአዊና ቁሳዊ ኪሳራ ደርሶበት ሽንፈትን የተከናነበው የፋሺስቱ አገዛዝም እንደተለመደው የበቀል አፈሙዞን ወደ ንጹሃን ያልታጠቁ አማራዎች በማዞር ከባድ መሳሪያ ሲያስወነጭፍ ውሎም በሰው ህይወትና እንስሳቶች ላይም ጉዳት ማድረሱ ነው የተገለጸው። ከዚህ በተጨማሪ በሌላ ግንባር እዚሁ ወሎ ላይ ምኒልክ እዝ ባላጎት ወርዋሪ ሻለቃና ልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ አጅባር ከተማን ተቆጣጥረው የተሳካ ቀዶ ጥገና በመስራት ድል ተጎናጽፈዋል። ምኒልክ እዝ የባላጎት ወርዋሪ ሻለቃ አንድ ሻምበልና የልጅ ኢያሱ ኮር 23ኛ ክፍለ ጦር ቃኝ በጥምረት በትላንትናው ዕለት ንጋት ጀምሮ አጅባር ከተማን በመቆጣጠርና የተሳካ ቀዶ ጥገና በማድረግ ከ15 እስከ 20 ወዳደር ሚሊሻ በመደምሰስ ብሎም 5 ክላሽ በመማረክ ድል ተጎናጽፈዋል። በተጋድሎ ፋኖች ወደ አጅባር ከተማ በውጊያ ጥሰው የገቡ ሲሆን
በርካታ ሚሊሻ አልጋ ይዞም መንደር ገብቶ በተኛበት ተደምስሷል። በዚህም ከ15 እስከ 20 የሚሆን ሆዳደር ሚሊሻ የተደመሰሰ ሲሆን ቁጥሩ ያልታወቀ ቁስለኛም ሆነዋል። ቀሪውም ወደ ጊምባና ተንታም ሸሽቷል የተባለው። በቀጥታ ወደ ሌላኛው ሰበር ዜናችን እናልፋለን። በባህር ዳር ዙሪያና በኤርፖርቱ አቅራቢያ ከባድ ውጊያ እየተካሄደ መሆኑ ተነገረ። የአማራ ፋኖ ኃይሎች በባህር ዳር ዙሪያ የሚገኙ የመንግስት ምሽጎችን ማፈራረሳቸውም ተገልጿል። በዛሬው ዕለት በአማራ ፋኖ በጎጃም በታቀደና በተቀናጀ ኦፕሬሽን በባህር ዳር ከተማ ዙሪያ በኤርፖርቱ አቅራቢያ በሚገኙ ስልታዊ ቦታዎች ላይ ከፍተኛ ድል መመዝገቡ ተሰማ። ይህ መጠነ ሰፊ ወታደራዊ ጥቃት የተሰነዘረው የአርበኛ ዘመነ ካሴን የከተማ ኦፕሬሽን ይጠናከሩ የሚሉ ትዕዛዝን ተከትሎ መሆኑም ታውቋል። የፋኖ ኃይሎች ሌሊት 11 ሰዓት ላይ በከባድ የሞርተር ጥቃት የጀመሩት ወረራ የመንግስትን ጦር ከፍተኛ ድንጋጤ ውስጥ የከተተ ነበር ተብሏል። በባህር ዳር ዙሪያ በተደረገው በዚህ ትንቅንቅ የፋኖ ኃይሎች በኮማንዶ ደረጃ በወሰዱት እርምጃ በመንግስት ጦር ላይ ከፍተኛ የሰው ኃይል ጉዳትም አድርሰዋል። በአርፒጂ ጥቃት በባህር ዳር ዙሪያ ሲንቀሳቀስ የነበረው የብልጽግና የጦር ሰራዊቱን የጫነ ኦራል ተሽከርካሪ ሙሉ በሙሉ ከጥቅም ውጭ ሆኗል ነው የተባለው። ተሽከርካሪውን ይዘው ሲጓዙ የነበሩ የሰራዊቱ አባላት ከነሹፌሩ መደምሰሳቸውም ተረጋግጧል። የመከላከያ ሰራዊቱ በመሸገባቸው ጠንካራ የኮንክሪት ምሽጎች ውስጥ ሆኖ ለመመከት ቢሞክርም የአፋባሃ ቴዎድሮስ እዝ ፋኖች ምሽጉን ሰብረው በመግባት ድባቅ መጥተዋቸዋል። በተለይም በጎቢት መስመር የተሰራው ጠንካራ የኮንክሪት ምሽግ በፋኖ ኃይሎች ሙሉ በሙሉ መፍረሱም ተገልጿል። ከጎቢት መስመር በተጨማሪም ፋኖ በሌላ አቅጣጫ በኤርፖርት የመገናኛ ካምፕ ላይ ጥቃት መፈጸሙም ተነግሯል። ከኤርፖርቱ አቅራቢያ በሚገኘው የመገናኛ ወታደራዊ ካምፕ ላይ ፋኖ በፈጸመው ጥቃት በቦታ የነበሩ የመንግስት ወታደሮች መገደላቸው፣ በዋርድያ ላይ የነበሩ እያንዳንዱ ወታደር መደምሰሳቸውንም የፋኖ ኃይል አስታውቋል። በአካባቢው አሁንም ውጊያው ቀጥሏል። እስካሁን በደረሰን መረጃ መሰረት በባህር ዳር ዙሪያ የሚገኙ የመንግስት የጦር ክልሎች ከፍተኛ ኪሳራ የደረሰባቸው ሲሆን ፋኖች በከፍተኛ ወታደራዊ ብቃት ድል በመቀዳጀት ላይ መሆናቸውን ምንጮች አረጋግጠዋል። ውጊያው አሁንም በተለያዩ ግንባሮች ተጠናክሮ የቀጠለ ሲሆን የውጊያውን መጠናቀቅ አጠቃላይ የደረሰውን ኪሳራ ዝርዝር መረጃዎችን እንደደረሰን ለተመልካቾች የምናቀርብ ይሆናል። አሁን በጎቢት መስመር እየተደረገ ባለው ከባድ ውጊያ የአገዛዙ ኃይል ከፋኖ ሰራዊት ጋር ፊት ለፊት የገጠሙ ሲሆን ከባድ ውጊያ እየተደረገ መሆኑ ነው የተገለጸልን። በዚህ ውጊያ በርካታ የአገዛዙ ወታደሮች በኮማንዶ ደረጃ መገደላቸውም ተገልጿል። በኤርፖርቱ ዙሪያ ኤርፖርቱን በመክበብ በተደረገው ከባድ ውጊያ ከኤርፖርቱ አቅራቢያ ባለው የመገናኛ ወታደራዊ ካምፕ ላይ ፋኖ መብረቄ ጥቃት በመፈጸም ዋርድያዎችን ጨምሮ በርካታ የአገዛዙ ወታደሮችን ገድሏል። ተጨማሪ መረጃዎች እንደደረሱን ይዘን የምንመለስም ይሆናል። ውጊያው አሁንም እንደቀጠለ ነው። እናረጋ ከበደ አማራ ክልል በአጥንቱ እስኪቀር ድረስ መጋጣቸው ተሰማ። የአማራ ክልል ኦዲት ቢሮ የአረጋ ከበደ ካቢኔ ከ26 ቢሊዮን ብር በላይ መመዝበሩን በኦዲት ማረጋገጡን የክልሉ ምክር ቤት አስታወቀ። ከፍተኛ የገንዘብ ምዝበራ ከተፈጸመባቸው ውስጥ ተደጋጋሚ ሚዲያችን ዘገባ የሰራባቸው የክልሉ ገንዘብና ኢኮኖሚ ቢሮም ጥላሁንና ቤተሰቦቹ የሚመሩት የአማራ ብረታ ብረት እንዲሁም ህብርና ዘመን ኮንስትራክሽን ይገኙበታል ተብሏል። ኦዲት ቢሮ ለምክር ቤቱ ባቀረበው የግኝት ሪፖርት በዶክተር ጥላሁን ሲመራ የቆየው የገንዘብና ኢኮኖሚ ቢሮ ከፍተኛውን ድርሻም በመመዝበር ይይዛል። የክልሉ ገቢዎች ቢሮ ተከታዩን ደረጃም ይዟል። አብዛኛው የገንዘብ ቢሮ ምዝበራ ከከባድ መኪና ግዢ ጋር በተገናኘ ነውም ተብሏል። የገቢዎች ቢሮ ደግሞ ከህዝብ ከተሰበሰበ ገንዘብ ጋር የተያያዘ ነው ተብሏል። ከመንግስት ልማት ድርጅቶች አማራ ብረታ ብረት ከ40 በላይ ትላልቅ ማሽኖችን በመቶ ሚሊዮኖች ተገዝተው የደረሱበት አልታወቀምም ተብሏል። ገቢ ሳይደረጉ የገቡበት ቦታ አልታወቀም ተብሏል። በተቋሙ ከፍተኛ የገንዘብ ጉድለትም ተከስቷል። ሁለተኛው ህብር ኮንስትራክሽን ሲሆን
ሲሆን ይህም በ100 ሚሊዮን ብር ዝርፊያ የተፈጸመበት ጉድለት የተገኘበትም ነው ተብሏል። ሶስተኛው የአማራ ህንፃ ስራዎች ድርጅት ወይንም ዘመን ኮንስትራክሽን ሲሆን ይህም ከጨረታ ጋር በተያያዘ በ100 ሚሊዮኖች የሚቆጠር ብር የተመዘበረበት ተቋም ነው ተብሏል። ኦዲት ቢሮ አሁንም ተጨማሪ ቢሮዎችን ኦዲት እያደረገ ሲሆን በማዕድን ቢሮ፣ በመሬት ቢሮና በውሃ ቢሮ በኩል ከላይ ከተገለጸው በላይ ጉድለቶች እየተመላከቱ መሆኑንም ገልጿል። አማራ ክልል ሰላምንና ጸጥታውን መሰረት በማድረግ አብዛኛው አመራር ዝርፊያ ላይ መሰማራቱን ህዝቡ እየገለጸ በመሆኑ የክልሉ ገንዘብ ቢሮ ኃላፊም፣ የውሃ ቢሮ ኃላፊ፣ የክልሉ ገቢዎች ቢሮ ኃላፊው ከኃላፊነታቸው መነሳታቸው ይታወሳል። ነገር ግን እስካሁኗ ሰዓት ድረስ ምንም ተጠያቂም አልተደረጉም። የልማት ድርጅት መሪዎቹ ግን አሁንም ዘርፈው ቦታው ላይ እንደተቀመጡ ናቸው። ቤተሰቦቻቸውን ከ100 ሺህ እስከ 200 ሺህ አዲስ አበባ ቤት አከራይተውም የተቀመጡ ናቸው። ይህ ምዝበራ በኦዲት ቢሮ በኩል ከተሰራ በኋላ ለሚዲያ እንዳይወጣ እዛው ታፍኖ እንዲያዝ የተደረገ ቢሆንም ሚዲያችን በሰራው ማጣራት ከስር የምትመለከቱትን ሚስጥራዊ ሰነድ በእጁም አስገብቷል። ከስር በምትመለከቱት መልኩም ነው ዘረፋው የተካሄደው። በምስሉ ላይ እንደምትመለከቱት አሁን የነገርናችሁ ዝርዝር ሁነቶችም ተካተዋል። እናረጋ ከበደ አማራ ክልልን በአጥንቱ እያስቀሩት ነው። በክልሉ የተፈጠረውን ጦርነት በመከተል ማንም ምንም አያድርገንም በሚል ነው እናረጋ ከበደ በማናለብኝነት ይህንን ያክል ምዝበራም የሚፈጽሙ። በቀጥታ ወደ ሌሎች ዘገባዎች አልፋሉ። በጋምቤላ ክልል የተፈጠረውን ችግር በተመለከተ የጋምቤላ ክልል ከፍተኛ አመራሮች በትላንትናው ዕለት ለስብሰባ አዲስ አበባ ተጠርተው የገቡ ሲሆን የብሔራዊ መረጃ ደህንነት አገልግሎት ዳይሬክተሩም ሬድዋን ሁሴንና ሲሳይ ቶላም አነጋግረዋቸዋል። የመከላከያ ከፍተኛ አመራሮች ኢታማዦር ሹሙን ጨምሮ የደቡብ እዝ ኃላፊዎች፣ የፌዴራል ፖሊስ ዳይሬክተሮችን ጨምሮ ሌሎች አመራሮች በተገኙበት ነው ስብሰባም የተደረገው ተብሏል። በስብሰባው ላይም በወቅቱ በአካባቢው የነበረው የመከላከያ ኃይል ቦታውን ለቆ ወደ አማራ ክልል መሄዱም የፈጠረው ክፍተት እንደ ችግርም ተነስቷል። በግጭቱ ወቅት በአካባቢው የነበረው የፌዴራል ፖሊስ በቁጥር ትንሽ በመሆኑ በወቅቱ ሙሉ በሙሉ መገደላቸውንም የጋምቤላ ክልል አመራሮች ገልጸዋል። በጋምቤላ ክልል በተነሳው ከባድ ጦርነት ምክንያት የተጠሩት አመራሮቹም ከፍተኛ ወቀሳም ደርሶባቸዋል። ለጊዜው መንግስት መፍትሄ በማለት ከኦሮሚያ ክልል መቱና አካባቢው የነበሩ የኦሮሚያ የጸጥታ ኃይሎችን የመከላከያ ዩኒፎርም ለብሰው ቢገቡም የተፈጠረውን ችግር ግን መቋቋም ባለመቻላቸው አብዛኞቹ ሙትና ቁስለኛ ሆነው የኦሮሚያ ልዩ ኃይሎችም ወደ ኋላ ማፈግፈጋቸው ነው የተገለጸው። ችግሮች ሊከብዱ ችለዋል የሚሉ ነጥቦች የተነሱ ሲሆን በተለይም እነዚህ በጋምቤላ ክልል አሁን ላይ ከፍተኛ ችግር የፈጠሩት ዘመናዊ የጦር መሳሪያዎች የታጠቁና ቁልፍ የሚባሉ ቦታዎችን ተራራዎችን ጨምሮ የተቆጣጠሩ ታጣቂዎች መሆናቸው ሁኔታውን እንዳከበደባቸው የአገዛዙ ኃይሎች ተናግረዋል። እነ ሬድዋን ሁሴን የሰጡት ምላሽ ለአካባቢው ትልቅ ችግር መፈጠር ዋነኛዎቹ የኤርትራ መንግስት፣ የግብፅና የሱዳን ኃይሎች ናቸው በማለትም የገዛ ችግራቸውን እንደተለመደው በሌሎች ሀገራት ላይ አሳበዋል። ይህንን አውቀን በቀጣይ የተቀናጀ ኃይል በማደራጀት ለመመከትና ችግሩን ለመቀልበስ እንሰራለን። ይህንን የዛሬውን ስብሰባ መረጃዎች ይዘን ለጠቅላይ ሚኒስትሩ ሪፖርት አቅርበን ውሳኔውን ይዘን እንመለሳለን በማለትም ምላሽ የሰጡ ሲሆን አሁን ላይ የጋምቤላ ክልል ከፍተኛ አመራሮች አዲስ አበባም ተሸሽገውም ይገኛሉ። በሌላ ሰበር ዜናችን በምስራቁ ጦርነት ተነስቷል። የሶማሌ ክልል ልዩ ኃይል በቦረና በኩል ከተሞችን እየተቆጣጠረም እየገሰገሰም ይገኛል። በቦረና ጉሚልዶ በተባለ አቅጣጫ ሰብረው የገቡት የሶማሌ ክልል ልዩ ኃይሎች በኦሮሚያ ባሉ የኦሮሞ ሚሊሻዎችና ሽመልስ ጥሬ ስጋ እየቀለበን ያስቀመጥነው ኃይል አለን ባለው በኦሮሚያ ልዩ ኃይል ላይ መብረቂያ ጥቃት እየፈጸሙ ወደፊት እየገሰገሱ ነው። የሶማሌ ወታደሮች በርካታ አካባቢዎችንም እየተቆጣጠሩ ቀጥለዋል። በርካታ የኦሮሚያ ወታደሮች ሙትና ቁስለኛም ተደርገዋል። በአስገራሚ ሁኔታ በአካባቢው በትንሽ ቁጥሮች የሚገኘው የመከላከያ ሰራዊት ተብየው ወደ ቀጠናው አልገባም፣ በእርስ በእርስ ጦርነት አልሳተፍም በማለት ጦርነቱን ቁጭ ብሎ እየተመለከተ ነው ተብሏል። የኦሮሚያ ጥምር ጦር ብዙ ቀጠናዎች
ድሮኖችን ለሶማሌ ጦር እያስረከበም እየፈረጠጠም ይገኛል። በአካባቢው የሚገኙ ምንጮችም ጉዳዩ አስፈሪ ነው፣ ከባድ ነውም ሲሉ ለሚዲያችን ተናግረዋል። በዚህ ሰዓት በርካታ ቪዲዮዎች ከጦርነቱ ጋር በተያዘ የደረሱን ቢሆንም ነገር ግን እዚህ ፕላትፎርም ላይ እንድንለቅ የሚዲያ ፕላትፎርሙ ስለማይፈቅድልን ከመልቀቅ እንቆጠባለን። ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላል። በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።